መጽሐፍ ሲናገር ዮሐንስ ወንጌል 9:1 ላይ እንዲህ ይላል፣ ከመወለዱ ጀምሮ እውር የሆነን ሰው ባዩ ጊዜ ኃጢአት የሰራው በደልስ የሰራው ማን ነው? ወይ ቤተሰቡስ ማን ነው የሰራው ብለው ኢየሱስ ክርስቶስን ጠየቁት። ነገር ግን ኢየሱስ ክርስቶስ አንድ ነገር መለሰላቸው። የእግዚአብሔር ክብር እንዲገለጥ ነው እንጂ ከቤተሰቡም ከሆነ ሰው አይደለም። በዚህ መጽሐፍ ላይ ሲናገር በጣም የሚገርመው ነገር ይህ ሰው በአንዲት ስፍራ ላይ ተቀምጦ የሚኖር ሰው ነው። አድራሻው የተቀየረለት አይደለም። ብዙዎች የሚያውቁት በልመና ሕይወት ነው። የሚተዳደረውም በዛ ሕይወት ነው። ነገር ግን አንድ ቀን ኢየሱስ ክርስቶስ ወደ እርሱ ሲመጣ እናያለን። ምክንያቱም ይህ ሰው ሁሌ የሰውን እጅ የሚጠብቅ ነው። በሰዎች ላይ ዲፔንድ እንደሆነ ጥገኛ እንደሆነ ነው። አንድ ቀን እንኳን ይቀየራል ብሎ ማሰብ የማይችል ነው። ነገር ግን እግዚአብሔር አምላክ አንድያውን ልጁን ኢየሱስ ክርስቶስ ላይ በምድር ላይ በላከ ጊዜ ላይ ኢየሱስ ክርስቶስ ብዙዎችን ከተያዙበት ደዌ፣ ከተያዙበት እስራት፣ ከተያዙበት ወጥመድ ነፃ ሊያወጣቸው ነው የመጣው። በዛ መጽሐፍ ላይ ሲናገር ይህ አንዱ ነፃ የወጣ ሰው ነው። ነገር ግን ትልቁ ነገር እውርነቱን እናያለን፣ ያለበትን ቦታ እናያለን። ነገር ግን ይህ ሰው የተፈወሰው ሙሉ ማንነቱ ነው። ሙሉ ማንነት ማለት በምድራዊ በሚመላለስበት ማንነት ብቻ ሳይሆን በመንፈሳዊም እይታ ጭምር ነው። እንዴት ልታዩ ትችላላችሁ ቢባል መጽሐፍ ቅዱስ ሲናገር ኢየሱስም ከጭቃውም አነሳና ዓይኑን ቀባው። ከዛም በኋላ ምን አለ? በሰሎም መጥበቂያ ላይ ሂድና ታጠብ አለው። በዚያን ጊዜ ይህ ሰው ወደ ሰሎም መጥበቂያም ሄደም ታጠበ። በታጠበም ጊዜ እያየ መጣ። ምን ማለት ነው? ቀድሞ የነበረው እይታ፣ ቀድሞ የነበረው ማንነት፣ ቀድሞ የነበረው አካባቢ፣ ቀድሞ የነበረው እውርነት ማንነት አሻቅቦ ሩቁን ማየት የማይችልበት፣ ስለ ክርስቶስ ማንነት የማይረዳበት፣ ነገር ግን ኢየሱስ በነካው ቀን ላይ ስለ ኢየሱስ ማንነት ግልጽ አድርጎ ለአይሁዳውያን ጭምር የሚናገርበት። እሱ ብቻ አይደለም። ይህን ታጥቦ በሚመጣበት ሰዓት ላይ ጎረቤቶቹ እንዲያሉ እሱ ነው ወይ እሱን ይመስላል እስከሚባባሉ ድረስ፣ ግራ እስከሚጋቡ ድረስ የሰውየው ገጽታ ተቀይሯል። አያችሁ፣ ዛሬ በየትኛውም ጉዳይ ላይ ሁኑ እግዚአብሔር የእናንተን ገጽታ ይቀይረዋል። በየትኛውም ጉዳይ ላይ ሁኑ፣ በየትኛውም አድራሻ ላይ ሁኑ፣ በየትኛውም ስፍራ ላይ ሁኑ፣ እግዚአብሔር አምላክ የማይቀይረው ነገር የለም፣ የማይለውጠው ነገር የለም። ከብዶኛል ለምትሉት ነገር እግዚአብሔር ዛሬ ያቀላል። ምክንያቱም በጣም የሚገርመኝ ነገር መጽሐፍ ቅዱስ ላይ ከባድ የሆነበት ሰዓት ላይ፣ ከባድ ሊወጣ የማይችልበት ሰዓት ላይ ነገር ግን እንዲህ አሉ፣ ይህ ሰው ቀድሞ የምናውቀው ሰው አይደለምን? ቀድሞ በዛ የሚመላለስ ሰው አልነበረምን? እንዴት ይህ እሱ ወይ መንታ ወንድሙ ሊሆን ይችላል ወይ በቤተሰቡ ሁለተኛ የሆነ ሰው ሊኖር ይችላል ብሎ እንደሚያስቡ ይመስላል። ነገር ግን እሱ እንዲህ አለ፣ ምንም መከራከር አስፈልጋችሁ ማለት የተለወጥኩት የተቀየርኩት ዓይኔ ያየ ሰው እኔ ራሴ ነኝ አላቸው። ያኔ እዛ ተቀምጬ የተረሳሁት ማንም ዞር ብሎ ሊያየኝ አልቻለም። ቤተሰብ ሊጠይቀኝ የማይችለው በዛ በእናንተ እጅ ላይ የምኖረው እኔ ራሴ ነኝ፣ ዓይኔ ያየዋል። ይህን ያደረገልክ ማን ነው ብሎ ጠየቁት። ኢየሱስን በሳቱ አላየውም፣ አልተመለከተውም። ዓይኑ ላይ ጭቃውን ቀብቶ ነው ሂድ ታጠብ ያለው። ነገር ግን እንዲህ አለ፣ አንድ አለ ኢየሱስ የሚባለው ዓይኔን በጭቃ አረገውና ነካው። ከዛም በኋላ እያየው መጣ። ዋው ዋው አሜዚንግ! አያችሁ፣ የሚገርም ነገር። እያየው መጣዋል። ይህ ጥያቄ በጎረቤት ብቻ አልቀረም የመለወጡ ጉዳይ። እስከ አይሁድ ክህነትን ስርዓት የሚያውቁት ሕግን የሚያውቁት እነሱ ጋር እስከሚቀርብ ድረስ በጣም የሚገርም ነገር እስከሚደረግ ድረስ እስከዛ ድረስ እንዴት ይህን ልትፈወስ ቻልክ? ሰውየው መልሱን አልቀየረም። ኢየሱስ ነው። ዋው!
አያችሁ፣ ውስጡ የገባው ነገር ኢየሱስ አይኑ ላይ ጭቃውን ባሳረፈ ሰዓት ላይ ሄዶ ሲታጠብ ውስጡ የተቀረጸው ውስጡ የታየ የነበረው የናዝሬቱ ኢየሱስ ነው። ከኢየሱስ ውጪ ሌላ ነገር ሊናገር አልቻለም። አፉ ላይ የሚወጣው ለአይሁድ የሚወጣው ለጎረቤት የሚወጣው ያየሁት በክርስቶስ ኢየሱስ ብቻ ነው ብሎ ነው የሚያስበው። አያችሁ፣ በእርሱ ነው እንጂ ነፃ የወጣሁት ሌላ የለም ብሎ ነው የሚያስበው። ጎረቤቶቹም እንኳን እሱ ራሱን ጠይቁት እሱ ሙሉ ሰው ነው እስከሚሉ ድረስ ያ ሁሉ ስለ ክርስቶስ ተናገረ። ዛሬ በእውነት የእናንተን አድራሻ እግዚአብሔር አምላክ አድራሻችሁን እየፈለገ ዛሬ የእናንተን ነገር ይስራ፣ የእናንተን ነገር ይቀይር፣ የእናንተን ነገር ይለውጥ። ከዚህ ሰዓት ጀምሮ ትላንት በነበርክበት አትቀመጥም። አንተ እመን ብቻ፣ በእግዚአብሔር እመን እንጂ አንተ በህይወት ላይ እግዚአብሔር ያንተን ዳይሜንሽን፣ ያንተን አድራሻ፣ ያንተን ነገር እግዚአብሔር ይቀይረዋል። ምክንያቱም ተቀይሯል። አይ ሰው አይኑን ነክቶታል፣ ሙሉ ማንነቱን ቀይሮታል። ዛሬ እግዚአብሔር ሙሉ ማንነቴን፣ ሙሉ አጥቃጫይን፣ ሙሉ አድራሻይን እግዚአብሔር ይቀይረዋል። በየትኛውም ነገር ላይ ይሁን እኔ ማን ነኝ? አያችሁ፣ ትላንት የወደቀ ሰው ነኝ አለ። ትላንት የጠፋው ሰው ነኝ አለ። ኢየሱስ እየመጣ ወደ ህይወቴ መጣ፣ ቀየረኝ አለ፣ ለወጠኝ አለ። ያ ሰው አይደለሁም አለ። ኢየሱስ አይኔን በነካ ጊዜ ላይ ማየት ጀመርኩኝ አለ። ዛሬም በኢየሱስ ስም ማየት ይሁን። የውስጥ አይናችሁ መከፈት ይጀምር። የውስጥ ብርሃን በኢየሱስ ስም መብራት ይጀምር። የልብ አይኖቻችሁ እንዲበራ እጸልያለሁ እንዳለ ጳውሎስ ዛሬ በኢየሱስ ስም እጸልያለሁ። የውስጥ አይኖቻችሁ በኢየሱስ ስም የሚበራበት ጊዜ እንደውሩ አይኑ እንዳየ ዛሬ በኢየሱስ ስም ነገሮቻችሁ ነገሮቻችሁን የምትመለከቱበት ጊዜ በኢየሱስ ስም ተፈጸመ።